ሰላም እንዴት ናችሁ? በዛሬው ትምህርታችን የስምንተኛ ክፍል የሂሳብ ትምህርትን ወይም የማቴማቲክስ ትምህርትን እንጀምራለን። የስምንተኛ ክፍል መጽሐፍ የሚጀምረው ስለ ኢንትሮዳክሽን፣ ራሽናል ነምበር፣ ኢንቲጀር፣ ናቹራል ነምበር እና ሆል ነምበር ነው። ስለዚህ እኛም ከዚህ ጀምረን ቀጣይ ተከታታይ ትምህርቶችን እንለቃለን። የቻናላችን ተከታታይ ሁናችሁ ትምህርቶችን መከታተል ትችላላችሁ። እንዲሁም በኦንላይን መማር የምትፈልጉ ካላችሁ ደግሞ ከታች በተቀመጠው ስልክ ቁጥር ማግኘት ትችላላችሁ። ወደ ዛሬው ትምህርታችን ስንቀጥል ራሽናል ነምበር ማለት ምን ማለት ነው የሚለውን እናያለን። ራሽናል ነምበር ኤኒ ነምበር ዛት ካን ቢ ራይትን አስ ኤ ፍራክሽን ኤ ኦቨር ቢ። ምንድነው ራሽናል ነምበር የምንላቸው? በክፍልፋይ ፎርም የሚጻፉ ማንኛውም ቁጥሮች ራሽናል ነምበር እንላቸዋለን። በፍራክሽን ፎርም ኤ ኤንድ ቢ ኢንቲጀር ሊሆኑ ይችላሉ። ኤ ኦቨር ቢ፣ ቢ ዲፈረንት ፍሮም ዜሮ። ቢ ከዜሮ የተለየ ቁጥር መሆን አለበት። ምክንያቱም ኤ ኦቨር ቢ ብለን ቢ ዜሮ ከሆነ ኤ ኦቨር ዜሮ አንዲፋይን ስለሆነ ማለት ነው። ወይም ኤ ኦቨር ዜሮ ኢንፊኒቲቭም ሊሆን ይችላል። ኢንፊኒቲቭ ይህ ደግሞ አንዲፋይን የሆነ ቁጥር ነው ማለት ነው። ስለዚህ ቢ ዲፈረንት ፍሮም ዜሮ መሆን አለበት። በክፍልፋይ ፎርም ተጽፈው ቢ ወይም ታቱ ከዜሮ የተለየ ቁጥር ሆኖ ኤ ኤንድ ቢ ማንኛውም ኢንቲጀር ከሆኑ ራሽናል ነምበር እንላቸዋለን ማለት ነው። ሌላ ራሽናል ነምበሮች ክፍልፋዮችን ይዛሉ፣ ዴሲማሎችን ይዛሉ፣ እንዲሁም ኢንቲጀሮችም ራሽናል ነምበር መሆን ይችላሉ። ምንድነው? ክፍልፋዮች አሉ፣ ዴሲማል ደግሞ እንዲህ በፖይንት የሚቀመጡ ቁጥሮች፣ እንዲሁም ኢንቲጀሮች ፖዚቲቭ ኤንድ ኔጌቲቭ ኢንቲጀር ነምበሮች፣ እነሱ በሙሉ ምንድናቸው? ራሽናል ነምበር ናቸው። ራሽናል ነምበሮች ምንድነው? አንደኛ ሪፒቲንግ ኤንድ ተርሚኔቲንግ ዴሲማል ቁጥሮችም ራሽናል ነምበር ናቸው። ሪፒቲንግ የምንለው ከፖይንት በኋላ ራሱን እየደጋገመ የሚሄድ ቁጥር ሪፒቲንግ ዴሲማል እንለዋለን። ተርሚኔቲንግ ዴሲማል ደግሞ ከፖይንት በኋላ ራሱን የማይደግም ቁጥር ተርሚኔቲንግ ዴሲማል ብለን እንጠራዋለን ማለት ነው። እዚህ ላይ ለምሳሌ ተርሚኔቲንግ ዴሲማል ብለን ብናያቸው 0.5 እዚህ ላይ ታች ከሆነ 5 ወይም 5 ራሱን እየደገመ የሚሄድ ቁጥር አይደለም። 5 ብሎ ቆመ ማለት ነው። ከፖይንት በኋላ 0.5 ብሎ ራሱን አይደግምም። 5 እያለ የሚቀጥል ቢሆን ሪፒቲንግ ዴሲማል ልንለው እንችላለን። ግን ይሄ ተርሚኔቲንግ ዴሲማል ነው። ምክንያቱም 5 ራሱን እየደገመ አይደለም። 0.5 ብሎ 5 ብሎ አቆመ ማለት ነው። ሌላው 2.75ም እንደዚሁ ራሱን እየደገመ የሚሄድ ቁጥር ስላልሆነ ተርሚኔቲንግ ዴሲማል ብለን እንጠራዋለን ማለት ነው። ከዚህ ላይ ሪፒቲንግ ዴሲማልን ስናይ 0.333 አሁን ሶስትን ብናየው ከሶስት በላይ ነው ራሱን እየደገመ ሄደው ማለት ነው። ስለዚህ ይሄ ሪፒቲንግ ዴሲማል ብለን እንጠራዋለን ማለት ነው። ድግግሞሽ ራሱን እየደገመ ከፖይንት በኋላ 3 እያለ ይቀጥላል ማለት ነው። ይህም 1.2727 እያለ ይቀጥላል። ይህንም አይታችሁት ከሆነ ከፖይንት በኋላ 2727 እያለ ራሱን እየደጋገመ የሚሄድ ቁጥር ነው ማለት ነው። ስለዚህ ሪፒቲንግ ዴሲማል ብለን እንጠራቸዋለን። እነዚህ ሪፒቲንግ እና ተርሚኔቲንግ ዴሲማሎችን ወደ ፍራክሽን ወይም ወደ ክፍልፋይ ፎርም መጻፍ እንችላለን ማለት ነው። 0.5 ለምሳሌ ብናይ 0.5 ለምሳሌ እሱን ብናየው ምንድነው 5 ኦቨር 10 ስናቃልለው 1 ኦቨር 2 ማለት ነው። 2.75 የሚለውንም እንደዛው ወደ ክፍልፋይ ፎርም እየጻፋል ማለት ነው። 275 ኦቨር መቶኛ አድርገን ስለምንጽፈው እሱም እንደዛው ወደ ክፍልፋይ ፎርም ስለሚጻፍ ወደ ክፍልፋይ ፎርም መጻፍ ስለምንችል እነዚህ ቁጥሮች በሙሉ ምንድናቸው? ራሽናል ነምበር ብለን እንጠራቸዋለን ማለት ነው። ሌላው ምንድነው የምናየው እዚህ ላይ ኢንቲጀር ነው። ኢንቲጀሮችን ስናይ ኢንቲጀር አር ኤ ሆል ነምበር ኤንድ ዜር ኔጌቲቭ ቫልዩስ። ኢንቲጀሮች ምንድነው ሊሆኑ የሚችሉት? ሆል ነምበር ሁነው ከሆል ነምበር በተጨማሪ ደግሞ ኔጌቲቭ ቫልዩዎችም አሉ። ይህ ማለት በቁጥር መስመር ላይ እንኳን ብናየው ለምሳሌ ይህን ላይን እንደዚህ እንትን ብለን እዚህ አካባቢ 0 አለች እንበል። እዚህ አካባቢ 1 2 3 እያለ ወደዚህ ይሄዳል ማለት ነው። ወደዚህኛው ደግሞ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 እያለ ወደዚህኛው እስከ ኔጌቲቭ ኢንፊኒቲ ይሄዳል። ወደዚህኛውም ላይኑ እስከ ፖዚቲቭ ኢንፊኒቲ ይሄዳል። ስለዚህ ከ0 እስከ ፖዚቲቭ ኢንፊኒቲ ያሉት ሆል ነምበር ናቸው። ከኔጌቲቭ 1 እስከ ኔጌቲቭ ኢንፊኒቲ ያሉት ደግሞ ኔጌቲቭ ኢንቲጀሮች ናቸው። ስለዚህ ምንድነው ኢንቲጀር ሆል ነምበሮችን ከ0 እስከ ፖዚቲቭ ኢንፊኒቲ ያሉትን እና ኔጌቲቭ ቫልዩዎችን ወደዚህ ከ0 በስተግራ በኩል ያሉትን ቁጥሮች አንድ ላይ ኢንክሉድ አድርጎ ስለሚይዝ ኢንቲጀሮች አር ሆል ነምበርስ ኤንድ ዜር ኔጌቲቭ ቫልዩስ ይሆናሉ ማለት ነው። ከዚህ ላይ የምናየው ሌላው ምንድነው? ኢንቲጀሮች በፍራክሽን ፎርም አይጻፉም። ማንኛውም በክፍልፋይ ፎርም የተጻፈ ወይም በፍራክሽን ፎርም የተጻፈ ቁጥር ኢንቲጀር ሊሆን አይችልም። ራሽናል ነምበር። ዴሲማሎችም እንደዚያው ዴሲማሎችም ኢንቲጀር መሆን አይችሉም። በፖይንት የተጻፉ ለምሳሌ እዚህ ላይ 2.5 ብል ይሄ ቁጥር አሁን ኢንቲጀር ሊሆን አይችልም። ራሽናል ነምበር 0.5 ይህም እንደዛው ኢንቲጀር ሊሆን አይችልም። ራሽናል ነምበር ግን መሆን ይችላል። በፍራክሽን ፎርም ደግሞ ለምሳሌ 2/5 ይሄ አሁን በክፍልፋይ ፎርም የተጻፈ ቁጥር ነው። ይህም ኢንቲጀር መሆን አይችልም። ራሽናል ነምበር ግን ነው እዚህ ላይ። ስለዚህ ስናየው ምንድነው ማንኛውም ኢንቲጀር ነምበሮች ራሽናል ነምበር መሆን ይችላሉ። ማንኛውም ራሽናል ነምበር ግን ኢንቲጀር መሆን አይችልም ማለት ነው። ምክንያቱም በፍራክሽን ፎርም እና በዴሲማል ፎርም የተጻፉ ቁጥሮች ኢንቲጀር መሆን ስለማይችሉ። ለምሳሌ ከዚህ ላይ ኤግዛምፕሉን ስናየው -5 -4 -3 -2 -1 ወይም ከ0 እስከ ኔጌቲቭ ኢንፊኒቲ 0 -1 -2 -3 -4 -5 0 1 2 3 እስከ ፖዚቲቭ ኢንፊኒቲ እነዚህ በሙሉ
ኢንቲጀር ነምበር እንላቸዋለን። እዚህ ላይ በደንብ መያዝ ያለብን ኢንቲጀር ነምበሮች በክፍልፋይ ፎርም እና በዴሲማል ፎርም ወይም በፖይንት ፎርም የሚጻፉ ቁጥሮች አይደሉም ማለት ነው። ኢንቲጀር ነምበሮች ሆል ነምበር ኤንድ ዜር፣ ኢንቲጀር ነምበር ሆል ነምበር ኤንድ ዜር ኔጌቲቭ ቫልዩስ ብሎ እዚህ ላይ ስለነገረን ስለዚህ ነገር መያዝ ነው ማለት ነው። ወደ ቀጣይ ትምህርታችን ሲንሄድ ሆል ነምበር እናገኛለን። እዚህ ላይ ሆል ነምበር አር ናቹራል ነምበር ኢንክሉድ ዜሮ። እዚህ ላይ ደግሞ ምንድነው ሆል ነምበሮች ምንድነው የሚይዙት ደግሞ ሆል ነምበሮች ናቹራል ነምበሮችን እና እንዲሁም ዜሮን ማለት የሚይዙ ከሆነ ሆል ነምበር ይሄ ባጭሩ ምንድነው ሆል ነምበሮች ከዜሮ ጀምሮ እስከ ፖዚቲቭ ኢንፊኒቲቭ ያሉት ቁጥሮች በሙሉ ሆል ነምበር እንላቸዋለን ማለት ነው። ናቹራል ነምበር ከአንድ ጀምሮ እስከ ፖዚቲቭ ኢንቲጀር ነው። ሆል ነምበር ደግሞ ከዜሮ ጀምሮ እስከ ፖዚቲቭ ኢንቲጀር ይሆናል ማለት ነው። ስለዚህ ሆል ነምበር ከናቹራል ነምበር የሚለየው በምን ነው? በዜሮ ነው። ሆል ነምበር ዜሮን ኢንክሉድ ያደርጋል። ናቹራል ነምበር ግን ከአንድ ነው የሚጀምረው፣ ዜሮን ኢንክሉድ አያደርግም ማለት ነው። ስለዚህ ሆል ነምበር እዚህ ላይ ምንድነው? አንደኛ ኔጌቲቭ ነምበሮችን አይዝም። ኔጌቲቭ ነምበሮች ሆል ነምበር ሊሆኑ አይችሉም። እንዲሁም ክፍልፋዮችና ዴሲማሎችም እንደዚሁ ሆል ነምበር ሊሆኑ አይችሉም። ስለዚህ ኖ ኔጌቲቭ ነምበርስ፣ ኖ ፍራክሽን ኦር ዴሲማልስ። ለምሳሌ እዚህ ላይ 2.5 3.4 ኔጌቲቭ 3 ኔጌቲቭ 4 እነዚህ በሙሉ ሆል ነምበር ሊሆኑ አይችሉም። 2.4 ራሽናል ነምበር ነው። 2.5ም ራሽናል ነምበር ነው። ኔጌቲቭ 3 ኔጌቲቭ 4 እነዚህ ኢንቲጀር ናቸው፣ ግን ሆል ነምበር መሆን አይችሉም ማለት ነው። ሆል ነምበሮች እነዚህ ናቸው። 0 1 2 3 4 5 እያለ የሚቀጥል ከዜሮ ጀምረው እስከ ፖዚቲቭ ኢንፊኒቲቭ ያሉ ማንኛውም ቁጥሮች ከዴሲማል እና ከፍራክሽን ውጭ ያሉ ቁጥሮች በሙሉ ሆል ነምበር ይባላሉ ማለት ነው። በቀጣይ የምናየው ናቹራል ነምበር ነው። ናቹራል ነምበር የሚባሉት ደግሞ ከማን ነው የሚጀምሩት? ስታርት ፍሮም ዋን ነው፣ ዜሮን አያካትቱም ማለት ነው። ከሆል ነምበር የሚለዩት እነዚህ ናቹራል ነምበሮች የሚጀምሩት ከአንድ ነው። ቅድም ሆል ነምበርን ስናይ ከዜሮ ነበር እየጀመረው። ከዚህ ግን ናቹራል ነምበሮች ግን ከማን ነው? ከአንድ ጀምረው እስከ ፖዚቲቭ ኢንፊኒቲቭ 1 2 3 4 5 እያለ ይቀጥላል ማለት ነው። ስለዚህ እነዚህ አሁንም ከዚህ ላይ ልክ እንደ ሆል ነምበሮች ክፍልፋዮችን ወይም ፍራክሽኖችን እና ዴሲማሎችን አይይዙም። ለምሳሌ 2/5 ይሄ ክፍልፋይ ነው። ይሄ ክፍልፋይ ስለሆነ ይህን አይይዝም። 3.4 ይሄ ደግሞ ዴሲማል ስለሆነ ይህም ናቹራል ነምበር ሊሆን አይችልም። እነዚህ ቁጥሮች ኢንቲጀር ናቸው ማለት ነው። ዜሮም ሊሆን አይችልም። እዚህ ላይ ዜሮ ምንድነው? ሆል ነምበር ነው። ናቹራል ነምበር መሆን አይችልም ማለት ነው። እዚያ ስናጠቃልለው ከዚህ ላይ ምንድነው? ናቹራል ነምበሮች ሆል ነምበር መሆን ይችላሉ። ናቹራል ነምበሮች ኢንቲጀር መሆን ይችላሉ። ናቹራል ነምበሮች ራሽናል ነምበር መሆን ይችላሉ። ሆል ነምበር ኢንቲጀር መሆን ይችላል። ሆል ነምበር ራሽናል ነምበር መሆንም ይችላል። ስለዚህ ማንኛውም ናቹራል ነምበር ራሽናል ነምበር መሆን ይችላል፣ ኢንቲጀር መሆን ይችላል፣ እንዲሁም ሆል ነምበር መሆን ይችላል ማለት ነው። ማንኛውም ሆል ነምበር ኢንቲጀር መሆን ይችላል፣ ራሽናል ነምበርም መሆን ይችላል። ማንኛውም ኢንቲጀር ራሽናል ነምበር መሆን ይችላል። ሌላው ምንድነው? ማንኛውም ራሽናል ነምበር ኢንቲጀር መሆን አይችልም፣ ሆል ነምበር መሆንም አይችልም፣ ናቹራል ነምበር መሆን አይችልም። ማንኛውም ሆል ነምበር ኢንቲጀር ሆል ነምበር መሆን አይችልም፣ ናቹራል ነምበር መሆን አይችልም። ምክንያቱም ኔጌቲቭ ቁጥሮች ሆል ነምበር እና ናቹራል ነምበር መሆን ስለማይችሉ ማለት ነው። ሆል ነምበር ማንኛውም ሆል ነምበር ናቹራል ነምበር መሆን አይችልም፣ ምክንያቱም ዜሮ ታፈርሷል። ዜሮ ሆል ነምበር ናት፣ ናቹራል ነምበር ግን መሆን አትችልም ማለት ነው። ስለዚህ እዚህ ላይ ምንድነው ሲጠቃለል ኤቭሪ ናቹራል ነምበር ኢዝ ኦልሶ ሆል ነምበር፣ ኤቭሪ ሆል ነምበር ኢዝ ኦልሶ አን ኢንቲጀር፣ ኤቭሪ ኢንቲጀር ኦልሶ ራሽናል ነምበር ማለት ነው። ስለዚህ ማቴማቲክስ ትምህርት ቀጣይ ክፍል ይቀጥላል። በኦንላይን ደግሞ በበለጠ ሰፋ ባለመልኩ መማር የምትፈልጉ በታች በተቀመጠው ስልክ ቁጥራችን ማዋራት ትችላላችሁ። ሳምንት እንገናኝ። ቻው።